ዩቲዩብ ቻናል ለመክፈት አንድ ብርም መክፈል የለባችሁ። ራሳችሁ በስልካችሁ በወር 20,000 30,000 40,000 እንደ ስራችሁ ከ100,000 ከዚያም በላይ የሚከፍል የዩቲዩብ ቻናል በ5 ደቂቃ ብቻ መክፈት ትችላላችሁ። ከዚህ በፊት እንደነገርኳችሁ ገንዘብ የሚሰራ ገንዘብ የማይሰራ የሚባል ቻናል የለም። ከዚህ በፊት ስለ ዩቲዩብ አከፋፈት በሰራሁት ቪዲዮ ላይ ገንዘብ የሚሰራ የዩቲዩብ ቻናል ክፈትልን የሚሉ እነዚህን የመሳሰሉ በርካታ ኮሜንቶች አጋጥመውኛል። እረ እንደውም ከዚያ በላይ ከ5,000 እስከ 15,000 ከፍለን ብራንድ የዩቲዩብ አካውንት አስከፈተን የሚሉ በርካታ ሀሳቦችም ደርሰውኛል። ታዲያ ገንዘብ የሚሰራና ገንዘብ የማይሰራ የሚባል ቻናል ከሌለ እነዚህ የሀገራችን ዩቲዩበሮች ለምን ገንዘብ የሚሰራ ዩቲዩብ ቻናል እንዴት እንከፍታለን እያሉ ርዕስና ተምኔል ለቪዲዮዎቻቸው ይሰጣሉ። ይሄ ርዕስና ተምኔል ያስፈለገው ዛሬ በዚህ ቪዲዮ ለማሳያችሁ ለአንድ ትንሽዬ ሴቲንግ ብቻ እንጂ ከዛ ውጪ የትኛውም ዩቲዩብ ቻናል ይከፈት እንጂ ገንዘብ ይሰራል። ገንዘብ የማይሰራ ዩቲዩብ ቻናል በጭራሽ የለም። ገንዘብ መስራታችሁና ገንዘብ አለመስራታችሁን የሚወስነው የቪዲዮአችሁ አይነት ነው። ቪዲዮአችሁ የዩቲዩብን ሕግ የሚጥስ ከሆነ ገንዘብ ሊሰራ አይችልም። ቪዲዮአችሁ ግን የዩቲዩብን ሕግ ሳይጥስ በስነ ስርዓት የተሰራ ከሆነ በትክክል ገንዘብ ያስገኛል። ሌላኛው ደግሞ በተደጋጋሚ ስጠየቅ የነበረው ብራንድ የዩቲዩብ ቻናል የሚባለውና ብራንድ ያልሆነ የዩቲዩብ ቻናል የሚባል አለ ወይ የሚል ጥያቄ ነው። አዎ አለ። ነገር ግን ብራንድ የዩቲዩብ ቻናልም ብራንድ ያልሆነ የዩቲዩብ ቻናልም ገንዘብ ይሰራል። ገንዘብ የማይሰራበት ምንም አይነት ምክንያት የለም። ብራንድ የዩቲዩብ ቻናል ብራንድ ካልሆነው የዩቲዩብ ቻናል የሚለየው ብራንድ የዩቲዩብ ቻናል ላይ ልክ ብዙ ሰራተኞችን በውስጡ ቀጥሮ የሚያሰራ የዩቲዩብ ቻናል ማለት ነው። ወይ ደግሞ ሌሎች እንደ ማናጀር ሆነው አናላይቲክሱን፣ ቪዲዮ መጫኑን፣ የተለያዩ ነገሮችን መቆጣጠር የሚችሉ ሰዎች አድ የምናደርግበት ብራንድ ቻናል ይባላል። ስለዚህ ልዩነታቸው ይሄና ይሄ ብቻ ነው። ከዚህ ውጭ ምንም አይነት ልዩነት የላቸው። ታዲያ አሁን በዚህ ቪዲዮ በ5 ደቂቃ ብቻ የያዛችሁትን ስልክ ተጠቅማችሁ እንዴት አድርጋችሁ የዩቲዩብ ቻናል መክፈት እንደምትችሉ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን እያንዳንዱን ስቴፕ በጥንቃቄ ማየት ነው። ምክንያቱም በዚህ ቪዲዮ መጨረሻ ላይ የሀገራችን ዩቲዩበሮች ለምን ገንዘብ የሚሰራ የዩቲዩብ ቻናል እንዴት መክፈት እንችላለን እያሉ ርዕስ እንደሚጠቀሙ አንዷን ሴቲንግ አሳያችኋለሁ። ይህንንም ቻናል ስትከፍቱ የከበዳችሁ ነገር ካለ ያላችሁን ሀሳብ አስተያየት ኮሜንት ላይ ያስቀምጡ። ጥያቄዎቻችሁን ለመመለስ እንሞክራለን። ወደ ቪዲዮ ከማለፋችን በፊት ግን ዩቲዩብ ላይ እንደዚህ አይነት ቁም ነገሮች የሚመቻችሁ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። በየሰዓቱ ስለ ዩቲዩብም ሆነ ስለ ሌሎች ትልልቅ ቁም ነገሮች ወደ እናንተ ቪዲዮዎችን እናደርሳለን። አሁን በቀጥታ ወደ ቪዲዮ እንሂድ። እንቀጥል። በመጀመሪያ ስልካችሁ ላይ ትገቡና ስልካችሁ ክሮም ላይ ገብታችሁ youtube.com ብላችሁ ሰርች ታደርጋላችሁ። የዩቲዩብ ፊውቸር ይመጣላችኋል። ከዛ እዚች ጋር 3 ነጥቧን ትነኩና ከታች ዴስክቶፕ ሳይት የምትላለች እሷን ታበሯታላችሁ። እሷን ስታበሯት ክሮም ብራውዘር ላይ ስልካችንን እንደ ኮምፒውተር መጠቀም እንችላለን ማለት ነው። ስለዚህ ለእናንተ ለማሳየት እንዲመቸኝ እኔ ኮምፒውተሩን እጠቀማለሁ፣ ግን ከስልካችሁ ጋር አንድ አይነት ኢንተርፌስ ነው። ምንም የሚለያይ ነገር የለም። እንግዲህ የዩቲዩብ ቻናል ለመክፈት ውስጥ የተወሰኑ ነገሮች ያስፈልጉናል። አንደኛ ያው እንደምናውቀው ኢንተርኔት ግድ ነው ዩቲዩብ ቻናል ለመክፈት። ሁለተኛ ነገር ደግሞ የምትጠቀሙበት ስልክ ግዴታ ነው፣ ያው የምናውቀው ነገር ነው። ሶስተኛው ነገር ደግሞ ጂሜል አካውንት ግድ ነው። ጂሜል አካውንት ወይም ደግሞ የኢሜል አካውንታችሁ የኢሜል አካውንት ቀድማችሁ ከፍታችሁ ማዘጋጀት አለባችሁ። ይሄው ኮሜንት የምጽፉበት አሁን እዚህ ጋር ያለው የሱ የጂሜል አካውንት ነው። ነገር ግን ፓስዋርዱን የተለያዩ ነገሮችን በደንብ ማስታወስ መቻል አለባችሁ። ምክንያቱም የተለያየ ስልክ ስትቀይሩ ምናምን ገብታችሁ አክሰስ እንድታደርጉት ማለት ነው። ሪከቨሪ ኢሜል፣ ሪከቨሪ ፎን ሁሉንም የተሞላ መሆን አለበት። የጂሜል አከፋፈት እንደዚሁም ስለ ጂሜል የተለያዩ ነገሮች ደግሞ ግራ ከገቧችሁ እዚህ ጋር ቪዲዮ ያስቀምጥላችኋለሁ፣ ወይም ደግሞ ይህንን ቪዲዮ ገብታችሁ ይዩት። እዚህ ካርድ ላይ ማስቀምጥላችኋለሁ። ከዛም በኋላ እዛ ቪዲዮ ላይ የጂሜል አከፋፈት ሙሉ ለሙሉ ታገኛላችሁ ማለት ነው። ስለዚህ እነዚህ ነገሮች ካዘጋጃችሁ በኋላ ቀጥታ ወደ ዩቲዩብ ትገባላችሁ ማለት ነው። ልክ አሁን እንዳልኳችሁ youtube.com ላይ ትገቡና ክሮም ብራውዘራችሁ ላይ ከዛ እዚች ጋር እንደምትመለከቷት ምን አለች? የፕሮፋይላችን ምልክት አለች። ለምሳሌ የኢሜይላችን ብቻ ከሆነ አሁን እዚህ ጋር የቻናሉ ስለሆነ የቻናሉን ፕሮፋይል ነው የሚያመጣልኝ። እናንተ ግን የኢሜይላችሁን ፕሮፋይል ነው የሚያመጣላችሁ። ለምሳሌ ኢሜይላችሁ በኤ የሚጀምር ከሆነ ኤ ብሎ እዛች ጋር ሊመጣላችሁ ይችላል። ያችን ክሊክ ታደርጋላችሁ። ክሊክ ስታደርጉ ከታች ሴቲንግ የምትላለች። ሴቲንግ የምትለዋን ክሊክ ታደርጋላችሁ። ይሄኛው አከፋፈት በጣም አሪፍ ጸዴና ቀላል ስለሆነ ነው በዚህ ያሳያችሁ ያለሁት። ከዛም በኋላ እዚህ ጋር ስትገቡ ምንድነው ዩቲዩብ ቻናል ብሎ እዚህ ጋር የኔ አኑዞን የሚል ስለሆነ እናንተ ግን የዩቲዩብ ቻናላችሁን ኔም ዝም ብሎ ያመጣላችኋል። ጂሜላችሁን ከሆነ እዚህ ከላይ ሬጂስተር ያደረጋችሁበት ማለት ነው። ከዛም በኋላ እዚች ጋር እንደዚህ ካመጣ በኋላ ከታች ምን ይላል? ቻናል ስታተስ ኤንድ ፊውቸርስ የሚል አለ። ከዛ ቀጥሎ ደግሞ አድ ኦር ማኔጅ ዩር ቻናልስ የሚል አለ እዚች ጋር ሁለተኛ ላይ ወይ ደግሞ መሀል ላይ ማለት ነው። አድ ኦር ማኔጅ ዩር ቻናልስ የሚለውን ክሊክ እናደርጋለን። ክሊክ ስናደርገው
በዚህ መልኩ ይከፍትልናል ማለት ነው። እዚህ ጋር ብዙ ቻናሎች አሉን። ከዚች ጋር የከፈትናቸው ቻናሎች በአጠቃላይ ይመጣሉ። ከዛ ውስጥ እኛ እዚች ጋር ክሬት ቻናል የምትለዋን ክሊክ እናደርጋለን። ክሬት ቻናል የምትለዋን ክሊክ ስናደርግ እንደዚህ ይመጣልናል ማለት ነው። አንደኛ እዚህ ጋር ሰሌክት ፕሮፋይል ፒክቸር የሚል ይመጣል መጀመሪያ ላይ። ከዛ ቀጥሎ ደግሞ እዚች ጋር ኔም ሃንድል ምናምን የሚል ይመጣል። ስለዚህ እዚች ጋር ስማችንን እንጽፋለን። ከታች ሃንድል እንዲህ ከዚህ በፊት እንደነገርኳችሁ ምንድነው ሰዎች ሰርች አድርገው የሚያገኙብን ሃንድል ነው ማለት ነው። ልክ የቴሌግራም ዩዘር ኔም እንደምንለው ማለት ነው። ከላይ ፕሮፋይል ፒክቸርን እዚህ ጋር ሰሌክት ብለን ወደ ጋላሪ ወይ ደግሞ ወደ እንትናችን ይወስደናል፣ ወደ ስልካችን ይወስደናል። ከዛ ውስጥ ወስደን ፕሮፋይል ፒክቸር ማድረግ እንችላለን። በኮምፒውተር የምትጠቀሙ ደግሞ እዚች ጋር ኢሉስትሬሽኖቹንና እዚህ ጋር ፍሮም ኮምፒውተር ያመጣላችኋል። እናንተ ግን እዚች ጋር ፍሮም ኮምፒውተር ብላችሁ ያዘጋጃችሁትን ፕሮፋይል ስኩዌር የስኩዌር 600 በ600 ወይም ደግሞ 1500 ፒክሰል በ1500 ፒክሰል 500 ፒክሰል በ500 ስኩዌር ይሁን፣ ሜጋባይቱ ደግሞ ራሱ የፈቀደላችሁን ሜጋባይት ያህል ይሁን። ከዛ በኋላ ስኩዌር አድርጋችሁ ቆርጣችሁ ፕሮፋይላችሁን እዚህ ጋር ታስቀምጣላችሁ ማለት ነው። ፕሮፋይል ብዙ ጊዜ ፕሮፋይል ስታደርጉ አሁን ዩቲዩብ በጄሚናይ እየተቆጣጠረ ስለሆነ አናላይቲክሱን ሁሉ ነገር በጄሚናይ ስለሆነ እየተቆጣጠረ ያለው ሮቦት ነው ብሎ ብዙ ጊዜ ብዙ ቻናሎችን ዲሞኔታይዝ እያደረገ ወይ ደግሞ እየዘጋ ይገኛልና እንደዛ እንዳይሆንባችሁ ፕሮፋይላችሁን በተወሰነ መልኩ የእናንተ የምትሰሩበት ከሆነ ፎቶአችሁን ወይ ደግሞ የእናንተ መሆኑን የሚያመለክቱ ነገሮችን ተጠቀሙበት። ይሄኛው እንደ ቲፕ ነው፣ እንደ ቲፕ ያዙት። ከዚህ በፊት ቪዲዮዎች ብዙ ጊዜ የዩቲዩብ ቅያሪዎችን በተመለከተ ስናወራ በደንብ አድርገን አውርተንበታል። ይሄን ጉዳይ ፕሮፋይል ፒክቸራችንን አፕሎድ አድርገን እናስገባለን ማለት ነው። ስለዚህ እኔ እናንተን ለማሳየት ስለሆነ ፕሮፋይል ፒክቸር ማስገባት አልፈለኩም። እዚች ጋር ምንድነው የምናደርገው? ስማችንን እንጽፋለን። ለምሳሌ እኔ ዝም ብዬ አኑ ቴስት ብዬ ጻፍኩኝ። ዝም ብዬ ነው ይሄንን የጻፍኩት እንደነገርኳችሁ እናንተን ለማሳየት ስለሆነ ማለት ነው። ከታች ሃንድል ይሰጠኛል፣ ያልተያዘ ሃንድል ማለት ነው። እናንተ ከፈለጋችሁ ይሄንን ሃንድል እሱ የሰጣችሁን ሃንድል ልጠቀማለሁ ካላችሁ ተጠቀማላችሁ። ባይ ዲፎልት እሱ የሚሰጣችኋል። ከፈለጋችሁ ደግሞ ይሄን ታጠፉና እኔ አኑ ቴስት ነው ያልኩት። ስለዚህ የምፈልገውን ቁጥር ያልተያዘ አሁን ይሄ አኑ ቴስት የሚለው ተይዟል ከዚህ በፊት በሌሎች ዩቲዩበሮች ማለት ነው። ስለዚህ ያልተያዘ ሃንድል እንዲሆን ለምሳሌ 6 7 8 ዝም ብዬ እንደዚህ ያልኩት ከዛን ቲክ አደረገው ማለት ነው። ስለዚህ ያልተያዘም። ከዛም በኋላ ክሬት ቻናል የምትለዋን ክሊክ አደርጋለሁ። ፕሮፋይሌን አስተካክያለሁ። ሁሉ ነገር ሳስተካክልኩ አሁን ቻናሌን ከፈትኩኝ ማለት ነው። ይቺ ብቻ ናት በቃ ዩቲዩብ ቻናል ለመክፈት። ከዚህ ውጪ የተለየ ነገር ምንም የምታደርጉት ነገር የለም። ዩቲዩብ ቻናል አሁን ከፈትን። ይሄው አኑ ቴስት እዚህ ኢሜል ላይ ለማሳየትም ሆነ ለተለያዩ ነገሮች የከፈትኳቸው ብዙ ቻናሎች አሉ እንደምትመለከቷቸው እነዚህ። ነገር ግን እዚች ጋር እኔ የከፈትኳት ግን ይቺኛዋ ናት። አሁን እናንተ አኑ ቴስት የምትለዋ ናት እናንተን ለማሳየት የከፈትኳት። ስለዚህ እሷን ክሊክ አደርጋታለሁ። ክሊክ ሳደርጋት በዚህ መልኩ ይከፍቷል ማለት ነው። ይሄው ቻናላችን ተከፍቷል። ይሄው አኑ ቴስት የሚል ፕሮፋይል ፒክቸር ያላደረግንበት እንደነገርኳችሁ እናንተን ለማሳየት ስለሆነ ነው። ከዛን የሚቀሩ የተወሰኑ ሴቲንጎች አሉ። ቅድም የነገርኳችሁ ወሳኛ ሴቲንግ እና ሌሎች አንዳንድ ሴቲንጎች አሉ የቀሩ። እነሱን በደንብ ተከታተሉ። እዚች ጋር ቻናላችን ከተከፈተ በኋላ እዚህ ጋር ከስተማይዝ ቻናል የምትላለች እሷን ያችን ከስተማይዝ ቻናል የምትለዋን ክሊክ አደርጋታለሁኝ። ክሊክ ስናደርጋት በዚህ መልኩ ይከፍትልናል ማለት ነው። ዌልካም ቱ ዩቲዩብ ስቱዲዮ ይለናል። ከዛም በኋላ እዚች ጋር ስንመጣ እንደዚህ አድርገን ከፈትን። እዚች ጋር የምናስተካክላቸው አንዳንድ የተወሰኑ ሴቲንጎች አሉ። ለምሳሌ እዚች ጋር ባነር ኢሜጅ ይላል። ባነር አስገቡ ይለናል። እዚች ጋር ባነራችንን እንዴት አድርገን ማስገባት እንዳለብን ዩቲዩብ ራሱ እዚች ጋር ጽፎ አስቀምጦልናል። ለምሳሌ እቺን የምትመለከቷት እዚህ ጋር 2048 በ1152 ፒክስልስ በፒክስል ነው ሜጀር የሚደረገው። በዚህ ፒክስል ቆርጣችሁ አዘጋጅታችሁ እንትናችሁን ይሄ ባነራችሁን ማስገባት ትችላላችሁ ማለት ነው። ባነር የምንለው እንግዲህ እኔ ቻናል ላይ ገብቼ ላሳያችሁ። እኔ ቻናል ላይ ባነር የምንለው ምን መሰላችሁ? ይሄ የምትመለከቱት ከኋላ ከፕሮፋይል ጀርባ ያለው ይሄ ከኋላ ያለው እሱ ባነር እንለዋለን ማለት ነው። ይሄንን ነው ባነር የምንለው። ስለዚህ ይሄንን ባነር ነው የምታስገቡት ማለት ነው። ይሄን የሚያክል ባነር መስራት መቻል አለባችሁ ማለት ነው። ያን ያህል እንትን አይደለም፣ ሳቢ እንዲሆን ብቻ ነው የሚያደርገው። ስለዚህ እቺን እዚህ ጋር ታስተካክላላችሁ ማለት ነው። ሁለተኛ ፕሮፋይል ፒክቸር ነው። ፕሮፋይል ፒክቸራችሁን ቅድም ከሞላችሁ እዚህ ጋር መሙላት አያስፈልገውም። ስለዚህ በነገራችን ላይ ስማችሁንና ፕሮፋይል ፒክቸራችሁን ብዙ ጊዜ ለመቀያየር አትሞክሩ። በቃ አንድ አይነት ወሳኝ የሆነ ፕሮፋይልና ስማችሁን አድርጉ። በቃ ወስናችሁ ነው ዩቲዩብ ቻናል መክፈት ያለባችሁ። ከዛ በኋላ ከከፈታችሁ በኋላ ስም የምትቀይሩ ከሆነ የገነባችኋቸው ኦዲየንሶች ይወዛገባሉ። አንደኛ ነገር። ሁለተኛ ነገር ደግሞ አልጎሪዝሙ ራሱ የእናንተን
ቪዲዮ በደንብ ፑሽ ያደርግላችሁ ማለት ነው። ስለዚህ መጀመሪያ ወስኑ፣ ምን አይነት ስም ልጠቀም፣ ምን አይነት ፕሮፋይል ልጠቀም የሚለው መጀመሪያ ወስናችሁ አንዴ ካደረጋችሁ በኋላ ቶሎ ላለመቀየር ሞክሩ። ከዛ በመቀጠል እዚች ጋር ኔም የሚለው ኔም ነው እንግዲህ ኔም ስማችንን ያልኳችሁ ሃንድልም እዚህ ጋር ሰተነዋል። ዲስክሪፕሽን ስለ ቻናላችን የተወሰኑ ነገሮችን እንገልጻለን። ለምሳሌ የምንለቅበት ነገር ለምሳሌ ምንድነው ቴክኖሎጂ ነገር ከሆነ እንጽፋለን እዚህ ጋር፣ ሌሎች ትምህርታዊ ነገር ከሆነ ኤጁኬሽን ብለን እንጽፋለን። ከዛ አለፍ ስንል ደግሞ እነዚህኞቹ የናንተ ሼረብል ሊንክ ነው፣ ይሄ ሼር የምታደርጉ ሊንክ ነው ማለት የቻናል ዩአርኤል የሚለው። ከዛን ሊንኮች አድ ማድረግ መፈልጉ እዚች ጋር አድ ታደርጋላችሁ። ይሄ ማስፈላጊ አይደለም። ለምሳሌ የቴሌግራም ቻናል ካላችሁ በቴሌግራም ቻናላችሁ ሰዎች እንዲገቡ ከፈለጋችሁ እዚች ጋር የቴሌግራም ቻናላችሁን አድ ብላችሁ ከዛ ኮፒ አድርጋችሁ ፔስት የምታደርጉበት ነው። ይሄም ያን ያህል አስፈላጊ አይደለም። አሁን ከታች ስናልፍ ደግሞ ቪዲዮ ወተርማርክ የሚል አለ። ቪዲዮ ወተርማርክ ማለት ከቪዲዮአችን እየታየ ከፊት ላይ የምትታይ ወይ ሰብስክራይብ የምትል በተን ልትሆን ትችላለች፣ ወይ ሎጎአችን ወይ ፕሮፋይል ፒክቸራችን ሊሆን ይችላል። እሷን እናስገባለን። ምክንያቱም ሰዎች እሷን ክሊክ ሲያደርጉ ሰብስክራይብ የምትል ስለምትመጣ ማለት ነው። ስለዚህ እሷን እዚች ጋር ኮርነር ላይ ነው የምትቀመጠው። እሷን እናደርጋለን። አፕሎድ ብለን እዚች ጋር ሳይዙ ተጽፎላችኋል። 150 ፒክስል በ150 ፒክስል ነው ሪኮመንደድ የሚሆነው ይላል እዚች ጋር። ስለዚህ እሷን ታደርጋላችሁ። 1 ሜጋባይት ወይ ከዛ በታች መሆን አለበት ይላል። ስለዚህ ያችን ሰርታችሁ ትለቃላችሁ። በብዙ ቪዲዮዎች እንዴት አድርገን እነዚህን መስራት እንዳለብን በደንብ አውርተናል። ወደፊትም በደንብ አድርገን ቪዲዮዎችን እንሰራለን። አሁን ስለ ባነር ኢሜጆች፣ ስለ ፕሮፋይል ኢሜጆች እንደዚሁም እነዚህን ወተርማርኮችን እንዴት አድርገን ማዘጋጀት እንደምንችል በደንብ አድርገን በተለያዩ ቪዲዮዎች ወደፊት እንመጣበታለን ማለት ነው። እናንተ የሚጠበቀው ከዚህ ቻናል ጋር አብራችሁ መቆየት ብቻ ነው። ይህንን ሴቭ ካደረጋችሁ በኋላ ያቺ ወሳኛዋ ቦታ ደረስ ማለት ነው። ዩቲዩብ ቻናል በቃ አለቀ። ይሄ ነው ዩቲዩብ ቻናል። ነገር ግን ዩቲዩብ ቻናላችሁ ገንዘብ ይሰራል አይሰራም የሚለው የምትወሰን አንድ ሴቲንግ አለች። ያቺ ብቻ ናት ሴቲንጉ። አሁን አብዛኞቹ የሀገራችን ዩቲዩበሮች እንደዛ ገንዘብ የሚሰራ ዩቲዩብ ቻናል እንዴት አድርገን እንከፍታለን፣ ገንዘብ የሚሰራ ዩቲዩብ ቻናል እንዴት አድርገን እንከፍታለን እያሉ ፕሮፋይልና ማለት ተምኔልና የቪዲዮ ታይትልን የሚጠቀሙት ለምንድነው? ለዚህ ሴቲንግ ብቻ ነው። ያችን ሴቲንግ ላሳያችሁ እዚሁ ላይ። ከዚሁ ሳትወጡ ይሄንን ሴቭ ካደረጋችሁ በኋላ በእርግጥ እኔ የቀየርኩት ነገር ስለሌለ ለምሳሌ እዚች ጋር ጄቢዬ ብጨምርና ከታች ምን የሚል ይመጣል? እዚች ጋር ሴቭ የሚል ይመጣል። ይሄው ፐብሊሽ የሚል ይመጣል። እሷን ፐብሊሽ ታደርጋላችሁ። እኔ ያቀየርኩት ነገር ስለሌለ ነው። እዚች ጋር ፐብሊሽ ታደርጋላችሁ። አለቀ በቃ ቻናሉ ተከፈተ ማለት ነው። ያችን ሴቲንግ ለማስተካከል ለምሳሌ እዚች ጋር እንገባለን። እቺ ሴቲንግ የምትላለች እዚህ ጋር እንደምትመለከቷት ያችን ሴቲንግ ክሊክ እናደርጋለን። ክሊክ ካደረግን በኋላ እዚች ጋር ቻናል የምትላለች። ቻናል የምትለዋን ስንነካ ቤዚክ ኢንፎ እና አድቫንስድ ሴቲንግ የሚል ይመጣል እዚች ጋር ማለት ነው። ስለዚህ እዚች ጋር ቤዚክ ኢንፎ ላይ እዚች ጋር ምን ይላል? ካንትሪ ኦፍ ሬዚደንስ የሚል አለ። እሷን ክሊክ ታደርጉና ከኢትዮጵያ ውጪ ያለ ሀገር ትመርጣላችሁ። ከኢትዮጵያ ውጪ ያለ ሀገር ለምሳሌ ኬንያን ጨምሮ እንደዚሁም ሌሎች ሀገሮች ኢጂፕት፣ ዩናይትድ ስቴትስ፣ ዩናይትድ ኪንግደም ሌሎች ሀገሮችን እዚህ ጋር ትመርጣላችሁ። ለምሳሌ እኔ አሁን ደስ ያለኝን እዚህ ጋር መምረጥ እችላለሁኝ። ብዙ ጊዜ የኛ ሀገር ዩቲዩበሮች ኬንያን ነው የሚመርጡት። እንደዚሁም ዩናይትድ ስቴትስን እንመርጣለን፣ ዩናይትድ ኪንግደምን። እኔ ዝም የኬንያን ልምረጥ እናንተን ለማሳየት። ከዛ ይችን ከመረጣችሁ በኋላ ሴቭ ብቻ ነው በቃ አለቀ። ሴቭ አለ። ከዛ እዚች ጋር ፐብሊሽ እንለዋለን። ከዛ ስንመጣ ሴቭ ስናደርግ ሴቲንግ ሴቭ ይላል እዚች ጋር አይታችሁ ከሆነ። አሁን እንደምትመለከቱት ቻናላችንን በትክክል ከፍተናል ማለት ነው። ከዚህ ውጪ ምንም የሚጨመርበት ነገር የለም፣ ምንም የሚቀነስ ነገር የለም። ይሄ ቻናል ፕሮፋይል ፒክቸር ምናምን ባደርግበት ድብን አድርጎ ገንዘብ ይሰራል። ገንዘብ የማይሰራበት ምንም አይነት ምክንያት የለም። በኋላ የአድሰንስ ፕሮሰስ የተለያዩ ነገሮች አሉ። እነሱን ቀስ እያለ ሰውየው አድ ማድረግ ይችላል ማለት ነው። ለእናንተ ጀማሪ ከሆናችሁ የተወሰነ ሂንት ለመስጠት ያክል ይሄ አዲስ ቻናል ነው። ስለዚህ ቪዲዮ ለመልቀቅ እዚች ጋር ክሬት የምትለዋን ትነካላችሁ። ከፈለጋችሁ ደግሞ ስልካችሁ ላይ ፕላስ ምልክት አለ ከታች እንደተመለከታችሁት፣ ወይ ደግሞ እንደዚሁ ዴስክቶፕ ሳይት ካደረጋችሁ ደግሞ እዚች ጋር ፕላስ ምልክት ወይ ደግሞ ክሬት የምትላለች እዚች ጋር እሷን ክሊክ ብታደርጉት አፕሎድ ቪዲዮ ወይም ደግሞ ጎ ላይቭ የሚላለ። ላይቭ እንግዲህ ከ50 ሰብስክራይበር በላይ ካልወጣችሁ አይገባላችሁም። ስለዚህ አፕሎድ ቪዲዮ የምትለዋን ክሊክ በማድረግ ወደ ኮምፒውተራችን ይወስደናል ማለት ነው። እዚች ጋር እንደዚህ ይመጣልናል። ከዛ እንደዚህ ሲመጣልን ምን እናደርጋለን? እዚች ጋር ሰሌክት ፋይል የምትለዋን ክሊክ እናደርጋለን። ከዛም በኋላ እዚህ ውስጥ ገብተን ፋይላችንን አንድ ፋይል ሰሌክት አድርገን አፕሎድ ማድረግ ነው። ይሄ ነው የዩቲዩብ ቻናል ከናጫጫኑ ከነ ሁሉም ነገር በደንብ አድርጌ ያሳይቻችኋለሁ ብዬ ተስፋ አደርጋለሁ። የከበዳችሁን ነገር በአጠቃላይ ኮሜንት ላይ ታስቀምጡልኛላችሁ። እኔ በቻልኩት አቅም ለመመለስ እሞክራለሁ። ካልቻልኩኝ ደግሞ ቪዲዮ የሚያሰራ ጥያቄዎቻችሁ ቪዲዮ የሚያሰሩ ከሆነ በቪዲዮ መተን ወደ እናንተ እናደርሳለን። ዩቲዩብ ላይ እንደዚህ አይነት የሚያማምሩ ቁም ነገሮችን ለማየት ከሆነ የምትመጡት ትክክለኛው ቦታ ላይ ነው ያላችሁት። ከዚህ በፊት ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። በርካታ ነገሮችን ታገኙበታላችሁና ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።